ሰላም ሰላም ቅዱሳን እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበልልኝ። እንግዲህ ሰሞኑን ስለ ቻርሊ ኪርክ ስለተባለው ሰውዬ አንዳንድ መረጃዎችን ሳጣራ ነበርና የአሜሪካ አክቲቪስት ነው። ኦልሬዲ ፖለቲከኛም ነው። ክርስቶስንም ይጠራል፣ ይሰብካልና የትራምፕ ቀኝ እጅም ነው ይባላል። እንግዲህ እንዴት እንደተገደለ ሁላችን የምናውቀው ጉዳይ ነው። ሰውየው ከሞተ በኋላ ከተገደለ በኋላ የተለቀቀ መረጃ አለ። ሰውየው ሚስጥራዊ ቡድን ዓለም ላይ የሚንቀሳቀሱ ሚስጥራዊ ቡድን የሚባሉት አሁን በግልጽ እየሰሩ ያሉ እነዚህ የድብቁ ወይም ደግሞ የጨለማው ዓለም ስርዓት አራማጆች ወይም ሐሰተኛውን ክርስቶስን ለማንገስ የሚሯሯጡ የነሱ አባል እንደሆነ አንዳንድ መረጃዎች እየወጡ ነው። ነገር ግን በብዙ መድረኮች ላይ ኢየሱስ ያድናል፣ ኢየሱስ ጌታ ነው እያለ ሲሰብክ አንዳንድ ቪዲዮዎችን አይቻለሁ። በተጨባጭ መረጃና ደግሞ እነዚህ የድብቁ ዓለም አራማጆች ወይም ደግሞ አቀንቃኞች ወይም ኢሉሚናቲ የምንላቸው በድብቅ የሚያሳዩቸው ምልክቶች አሉ። በድብቅ ደግሞ የሚያደርጓቸው ነገሮች አሉ። ማለት አንዳንድ ነገሮችን በፊት ለፊት በመንፈሳዊ ነገር በማስመሰል ያደርጋሉ። ፊት ለፊት የሚያቀርቧቸው ሰዎች አሉ። ሰው እንዲቀበላቸው በሰው ተወዳጅ እንዲሆኑ ምናምን የሚደረጉ ነገሮች አሉ እና ያም ሲያደርግ ነበር። እጆቹ ላይ ያሉ ምልክቶች አንዳንድ ነገሮችን ተመልክቻለሁ። የተሰራበትን ቪዲዮዎች አሉ። እስቲ ይሄኛውን ተመልክተን እንመለስ። You still don't know that they're all on the same team, all of them, and I mean all of them. It's not the team I'm on, that's for sure. It's this team, the Freemasons. እያለን ያለው ምንድን ነው? የፍሪሜሰኖች አባል ነው። ኦልሬዲ እነ ትራምፕን በዚህ ነገር ውስጥ እንዳሉ ይታወቃል። አንዳንድ ነገሮች ይነሳሉ ከነሱ ጋር ተያይዞ፣ እዛ ላይ ብዙም ማውራት አልፈልግም። እኔ አጀንዳ አለኝ። አጀንዳዬ ወንጌል መስበክ ነው። እንዲህ አይነት ኢንፎርሜሽንን ደግሞ ለእናንተ መንገራችን፣ በግልጽ መናገራችን ይጠቅማችኋል። ምክንያቱም ከአንዳንድ ነገሮች እንድትጠበቁ፣ የምትከተሏቸውን ሰዎች እንድታውቁ እንዲህ አይነት ነገሮችን እንደዚህ በግልጽ መናገራችን ይጠቅማችኋል። እንደዚህ አይነት ነገሮችን አትናቁ። እውነት ወይስ ውሸት መሆናቸውን ለማጣራት ሞክሩ እንጂ እንዲህ አይነት ነገሮች ይጠቅማሉ፣ በተለይ በዚህ ዘመን። ምክንያቱም ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ተብለናል እና እነዚህን ነገሮች በደንብ መመርመር መቻል አለብን። አያችሁ፣ ፐርፐዝሊ ታቅዶበት የተደረገ ነው። ግድያውም ታቅዶበት የተደረገ ትንቢት ማለት ኦልሬዲ ከዚህ በፊት ተናግረዋል። በተለያየ ሚዲያዎች ላይ የተናገሩት ነገር አለ። የገዳዩ አባት ልጁን ገዳዩን እንደረዳው እንዲገደል እና ብቻ ብዙ ነገሮች አሉ። እናንተ እሱ ላይ መርምራችሁ ድረሱበት። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 4 ላይ ጌታችን ኢየሱስ ክርስቶስ እንዲህ የሚል ቃል አስቀምጦልናል። ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ይላል። ሐሰተኞች ነቢያት በዓለም አሉ፣ በእናንተ መካከል አሉ፣ ወደፊትም ይነሳሉ ብሏቸዋል። አያችሁ፣ ሐሰተኛ አስተማሪዎች ሆነው ይመጣሉ። ሐሰተኛ ትንቢትን ይናገራሉ። ሐሰተኛ ትምህርትን ያስተምራሉ። በክርስቶስ ስም ይመጣሉ። የግድ እኔ ክርስቶስ ነኝ የሚለውን መጠበቅ የለብንም። ምክንያቱም የክርስቶስ ተከታይ መስለው ይመጣሉ። ከእውነተኛ አገልጋዮች በማትለዩበት መንገድ በጣም በተመሳሳይ መንገድ ይመጣሉ። ጊዜውን ለዩ። ምን አይነት ጊዜ ላይ ነን ያለን? ትንቢተ ዳንኤል ላይ እንደተነገረ እውቀት ትበዛለች ተብሏል። በዚህ ዘመን ጌታችን ኢየሱስ ክርስቶስም የዳንኤልን ትንቢት ጠቅሶ ነው እዚህ ጋር የሐዋርያትን ሲያስተምራቸው የነበረውና ማንም እንዳያስታችሁ ተጠንቀቁ። ሐሰተኞች አስተማሪዎች በእናንተ መካከል አሉ፣ በሕዝቡ መካከል አሉ። ደግሞም በስሜ ይመጣሉ፣ እኔ ክርስቶስ ነኝ እያሉ ይመጣሉ። ገና ከዚህ በላይ ምን ያለን እና መመርመሩ ጥሩ ነው። ለነገሮች አለመቸኮል ነው። የሆነ ሰው ስለ ክርስቶስ ተናገረ ብሎ መደገፍ ብቻ አስፈላጊ አይደለም። ቃሉስ ምን ይላል የሚለው ከጀርባው ምን አለ ያ ሰው የሚለው እውነተኛ ነው ወይስ ሐሰተኛ ነው የሚለው መመርመር መቻል አለባችሁ። ምክንያቱም የተካፈልነው የቅዱሱ መንፈስ ነውና የእግዚአብሔር መንፈስ ነውና ያ መንፈስ ደግሞ ይመረምራል እንጂ አይመረመርም። አያችሁ፣ ጻድቅ ይመረምራል እንጂ
በራሱ አይመረመርም። ደግሞ መንፈሶችን ሁሉ አትመኑ ይላል እግዚአብሔር። መንፈስን ሁሉ አትመኑ፣ ያ መንፈስ ግን ከእግዚአብሔር መሆኑን ፈትናችሁ እወቁ ይላል እና አንዳንዴ መቸኮል ጥሩ አይደለም። ብሎ መከተልም ጥሩ አይደለም። መመርመር፣ ያን ሰው መፈተን፣ ማየት፣ ትምህርቱን ማየት፣ ትምህርቱ ትክክል ነው ወይ? አሁን በማር የተለወሰም ትምህርት የሚሰጡን ሰዎች አሉ በሀገራችን። ግን ስትፈትሿቸው ትምህርታቸው የፈሪሳዊ እርሾ ነው። ፈሪሳዊ የሆነ ትምህርት ነው። ትምክህት ያለበት በጣም መለየት መቻል አለብን። ነገር ግን ስለዚህ ሰውዬ ስመለስላችሁ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 1 ከቁጥር 18 ላይ እንዲህ ይላል፣ ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል፣ ስለዚህም ደስ ብሎኛል። አያችሁ፣ ጳውሎስ ይህን ቃል የተናገረው እስር ቤቱ ነው ብሎ ስናነበው በእስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅመውን ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። አያችሁ፣ አሁን መጠቀቅ ያለብን ነገር ጊዜ ላይ ስለ ክርስቶስ ይወራል። ግን የሚወራውን ነገር ትምህርቱን፣ እርሾውን ማወቅ ይቻላል። አያችሁ፣ ጥቂት እርሾ ሊጡን ሁሉ እንደምታቦካው እነዚህ አይነት ትምህርቶችም ህይወታችንን ስለሚያበላሹትም ህይወታችንን ስለሚመርዙት እምነታችን ላይ ያለንን አቋም ስለሚበርዙት መጠንቀቅ አለብን የሚል አቋም አለኝ። ደግሞ በዚህ መክራችኋለሁ። ደግሞ ከዘመን ፍጻሜ ላይ እንዳለ ትውልድ ደግሞ በዘመን ውስጥ እየተደረጉ ያሉ ትንቢቶችንም ደግሞ ማወቅ መቻል አለብን። ምክንያቱም እንድንዘጋጅ ያደርገናል። ካለበለዚያ እንደዛ እንደ ከአስርቱ ቆነጃጅቶች ውስጥ እንደ አምስቶቹ እንሆናለን። መቅረዛችን እያለ መብራታችን እያለ ዘይት ስለሌለን ብቻ ሙሽራው መጥቶ በሩን ይዘጋብናል እና ዘመኑ መመርመር፣ ዘመኑን ማወቅ አስፈላጊ ነው። በጣም በብዙ መንገድ ልንታለል የምንችልበት ዘመን ላይ ነው ያለው እና ከዚህ በላይ ደግሞ አይነት ምልክቶች ይመጣሉ፣ በስውር ይመጣሉ። እኛ ሀገር ያሉ አስተማሪዎች አሉ፣ ሐሰተኛ አስተማሪዎች፣ ትምህርታቸው ግን ህይወት ያለው የሚመስል ግን ህይወት የለውም። ትምህርታቸውን ስታዩ ከሚያደርጉት ድርጊትና ከሚያስተላልፉት ቃላት ስታዩቸው ሰዎቹን ትምህርታቸው ህይወት የሌለበት በማር የተለወሰ ቅቤ የጭቃ ውስጥ እሾህ መሆኑን የምትረዱበት አንዳንድ ሰዎች አሉ። ብዙ ሰዎች አንዴ የተወለደውን ብለው ሎጂክ በማቅረብ ስክሪፕቸርን ለማሳነስ ይጥራሉ። እንዲህ ብለው አንዴ ከተወለድክ ከእናት ማህፀን የቱንም ያክል የፈለገ የማይገባ መንገድ ብትሄድ እንኳን ወደ እናት ማህፀን ተመልሰህ አትገባም። ኦልሬዲ ምንድነህ? ልጅ ነህ ይላሉ። እንዲህ ብሎ ነገር የለም። አንተ እኮ ከአብ ዘንድ ወጥተህ የመጣህ ልጅ ሳይሆን ዓለም ሁሉ በክፉ እንደተያዘች ከእግዚአብሔር እንደሆንን ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ከእግዚአብሔር እንደሆንን ዓለም ሁሉ በክፉ እንደተያዘች እናውቃለን። እየተደረጉ ያሉ ነገሮችን እንለያለን። መንፈስ ቅዱስ ይገልጽልናል። ስለዚህ ስለ አንድ ሚስጥራዊ ቡድን ደግሞ ደግሜ ልነግራችሁ እፈልጋለሁ። ጀስት ከነዚህ ከፍሪመሰኖች ጋር ከኢሉሚናቲ ጋር የተያዘ ነው። እስከ ለንደቦን ይባላል። በጣም ሚስጥራዊ ናቸው። ፍላጎታቸው ምን እንደሆነ አይታወቅም። ሚስጥራዊ ናቸው። በቃ በጣም የተደበቀ እንትን ነው የሚያደርጉት። ትላልቅ የሚባሉ በነጋዴዎች፣ በሃይማኖት መሪዎች፣ በአገር መሪዎች፣ በሴሌብሪቲዎች እና በተለያዩ ሰዎች በዩኒቨርሲቲ ሌክቸረሮች እና የተለያየ ዘርፍ ላይ ዋና ዋና ቦታ ያላቸው ሰዎች ናቸው። ከአሜሪካኑ ፕሬዝዳንቶች ከነ ጆርጅ ቡሽ የተያዙ ናቸው። እነሱም የዚህ ቡድን አባል ናቸው እና በጣም ድብቅ አጀንዳ ነው ያላቸው። ሚስጥራቸው ምን እንደሆነ አታውቁም። እና የተወሰነ ነገር ስለነሱ ከጉግል ላይ ሰርች አድርጌ ያገኘሁትን ነገር እነግራችኋለሁ። ምልክታቸው የራስ ቅል አጥንትና ሁለት እንደዚህ ኤክስ የሰራ አጥንት ሆኖ የእጅውን የእግር አጥንት አለ፣ ብቻ ረጃጅም አጥንት ነው። 322 የሚል ምልክት ቁጥር አላቸው። ከክርስቶስ ልደት በፊት 322 ዓመት ዓለም አካባቢ ማለት ነውና እዛ ጀምሮ እንደ ምልክት ሲጠቀሙበት የመጡት ነው። እነዚህም the number 322 on the skull and the bones insignia most commonly refers to the year
322 before Christ. The Greek orator Demosthenes died. የጥንት ግሪካውያን ዲሞክራሲን የጀመሩት እነሱ ናቸውና ከክርስቶስ ልደት በፊት እንግዲህ 300 424 ዓመት በፊት እነ ሶቅራጠስ በነበሩበት ዘመን እነ ፈላስፎቹ እነ አርስቶትል በነበሩበት ዘመን በዓለም ላይ ኢንፍሉዌንስ የሚያደርጉ በትምህርት፣ በጥበብ፣ በቲያትር ምናምን በሚታወቁ ናቸውና ከነዚህ ፈላስፎች ውስጥ አንዱ ፕሉቶ የሚባል አለ። በነ ፕሉቶክራቲስ ወደ ይሄ ዲሞክራሲ ወደ ፕሉቶክራቲስ ወደሚባል ሲስተም የተቀየረበት ጊዜ ነው። ከዛ ጊዜ ጀምሮ በድብቅና በተለያየ መንገድ በተለያየ ሲክሬት ሶሳይቲዎች ውስጥ አፕዴት እያደረጉ የመጡ ናቸውና ተወሰኑ ላንብብላችሁ ትንሽ መረጃ እንዲሆናችሁ ነው እንጂ እናንተ በጣም ጉግል ላይ ሰርች አድርጋችሁ ልትደርሱበት ትችላላችሁ። እና የራስ ቅል እና አጥንት በ1832 በፖለቲከኞች ዊሊያም ሃንቲንግተን ራሰል እና የዩናይትድ ስቴትስ የወደፊት ፕሬዝዳንት ዊሊያም ሃዋርድ ታፍት አባት አልፎንሶ ታፍት ተመሰረተ ይላል። የየል ሚስጥር ማህበረሰቦች በመጀመሪያ ኢሎጊያን ክለብ ይባል ነበር። ይሄ ሲመሰረት መጀመሪያ በ1832 ሲመሰረት ኢሎጊያን ክለብ ይባል ነበር እና ኢሎጊያን ክለብ በግሪክኛ በረከት ማለት ነው፣ ወይም ለበረከት የሚል ፍቺን ይሰጣል። ነገር ግን ብዙም አልቆየም በዚህ ስያሜው ማለት ነው። ብዙም ሳይቆይ የራስ ቅልና አጥንት ምልክትን በቁጥር 322 ላይ አርማ በመያዝ የራስ ቅልና አጥንት በመባል ይታወቅ ጀመረ ይላል። ሌላው በእነዚህ በራስ ቅልና አጥንት ጉዳይ የሚነገረው ሌላው ደግሞ እንደ ሚስጥራዊ ማህበረሰብ ቅልና አጥንት ምንም አይነት መደበኛ የተልዕኮ መግለጫ ወይም የመሪዎች ይፋዊ መግለጫ የላቸው። በድብቅ ነው ሁሉን ነገር የሚያደርጉት። ተቆጣጥረውታል። ባንኩን፣ ኢኮኖሚውን፣ ትምህርት ዘርፉን፣ በተለይ ደግሞ ይሄ መንፈሳዊውን ነገር ተቆጣጥሮታል። ለዚህ ነው መንፈስን ሁሉ አትመኑ ብላችሁ አስተማሪዎችን ሁሉ አትመኑ እና ምንም አይነት ይፋዊ መግለጫ የላቸውም። በአጠቃላይ አባላት ግንኙነት እንዲፈጥሩና ግንኙነት እንዲመሰርቱ ከወንድማማችነት ወይም ከክለብ ጋር የሚመሳሰል ነገር ሁሉ ይታያል። ለብዙ ዓመታት ቅልና አጥንቶች ከሞላ ጎደል ነጭ ሄትሮሴክሹዋል ወንዶችን በአባልነት በመምረጡ ተወቅሷል። ከተመሰረተ ከ1832 ዓመተ ምህረት ጀምሮ ነጮችን ነበር ሲመርጡ የነበሩት። ነገር ግን ከዛ በኋላ ለተወሰነ ጊዜ ተቃውሞ ቀርቦባቸዋል ከሌሎቹ ከጥቁሮቹ እና አባሎች ማለት ነው። ሆኖም ከቅርብ ዓመታት ወዲህ እና በተለይ ከ2010ዎቹ ጀምሮ አባልነቱ በጣም የተለያየ ሆኗል። ጀስት እዚህ ላይ ትኩረት እንድታደርጉ ነው መፈለገው። አሁን አባላቱ ከነጮቹ አልፈው ወደ ኤሽያ፣ ወደ አፍሪካ ውስጥ ደግሞ ወደ ኢትዮጵያ የገቡ አሉ። እኔ ከዚህ በፊት አንድ ቪዲዮ ሰርቼ ነበር በዚህ ጉዳይ። እዚህ ጋር የምታዩት ሰው ቁጥሩንም ተመልከቱ። ይህ ሰው የነዚህ አባል ነው። ምክንያቱም እንዲህ አይነት ቁጥሮችን ይጠቀማሉ በመድረኮቻቸው ላይ አንዳንድ ምልክቶችን ያሳያሉ። በመንፈሳዊ መሪዎችም ዘንድ አሉ ማለት ነው። ጀስት ክርስትና ውስጥም አሉ። ስለዚህ ተጠንቀቁ። ቅድም ስለ ቻርሊ ክሪክ ሳነሳላችሁ በጣም በቃ ክርስቶስን የሚሰብክ ብቻ ነው የሚመስለው አይደል? ሲታይ ከሞተ በኋላ ነው ብዙ ጉዱ የወጣው። አሁንም እንደዚህ የሚሰራሉ። ትራምፕ ስለ ኢየሱስ ይናገራል። ነገር ግን የጨለማው ዓለም አባል ነው። የጨለማውን ዓለም ስርዓት ነው የሚያካሂደው። ለዛ ነው እየሰራ ያለው። የጭንቅላት አጥንትና ይሄ ኤክስ የሚመስለው ምልክት ያለው ትእዛዝ 322 በመባል ይታወቃል። እና ሌላ የሚታወቁበት ደግሞ ቅልና አጥንት በኒው ሄቨን ወይም ደግሞ ኒው ሄቨን የሚባል ኮነቲክት ውስጥ በየል ዩኒቨርሲቲ ለከፍተኛ የመጀመሪያ ዲግሪ ተማሪዎች በ1832 የተመሰረተ ሚስጥራዊ ማህበረሰብ ቢሆንም በጣም ልዩ የሆነ በየዓመቱ ወደ ቅል እና አጥንት ለመግባት 15 አዲስ አባላት ይመረጣሉ። ያም የሚደረገው በምሽት ላይ ነው። በመታ ማታ የሚል ስያሜ ያለው ማታ የሚል ስያሜ ያለው በሚባለው የአምልኮ ስርዓት ላይ ነው የወደፊት ተወላጆች በውጭ አባል ትከሻ ወይም ደግሞ በሚወጣው በሚተካው
አባል ትከሻ ላይ መታ ያደርጋሉ። የራስ ቅልና አጥንት አጀማመር ስነስርዓቶች በተመለከተ ብዙ ሴራዎች አሉ፣ ነገር ግን በይፋ የተረጋገጠው ጥቂት ነው። በኤል ካምፓስ ውስጥ በሚገኘው የህብረተሰቡ ዋና ጽሕፈት ቤት አዲስ አባላት ወደ መቃብር ከገቡ በኋላ ረጅም የቃለ ሕይወት ታሪክ እንዲያቀርቡ ሲጠየቁና ሌሎችም የአምልኮ ስርዓቶች በመከሰታቸው የተረጋገጠ ነው ይላል። ሁሉ ነገራቸው ድብቅ ነው። ስለዚህ በጣም መጠራጠር አለባቸው ክርስቲያኖች። በዚህ ዘመን የምትኖሩ ማናችሁም እግዚአብሔርን አመልካለሁ የምትሉ ንጹህ የሆናችሁ ሳትቀላቅሉ ያላችሁ ሰዎች መጠንቀቅ መቻል አለባችሁ። ታያችሁ፣ በክርስቶስ ደም መሸፈን አለባችሁ። ከእንዲህ አይነት ነገር ለማምለጥ በክርስቶስ ደም መሸፈን አለባችሁ። በህይወታችን በተለያየ ነገር በቃ በቀን ውሏችን ስለመጡ በጣም ካላነበባችሁ፣ ካልተመራመራችሁ፣ ዘመኑን ካልዋጃችሁ፣ ካልፈተሻችሁ፣ በመንፈስ ከእግዚአብሔር ጋር ሆናችሁ በመንፈስ ካልመረመራችሁት በጣም ትበላላችሁ ወገኖቼ። ስለዚህ ጉዳይ ይህን ያህል ካልኳችሁ ይበቃል። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ከእግዚአብሔር እንደሆነ ዓለምን በሞላው በክፉ እንደተያዘ እናውቃለን። ይህን አምነን መቀበል መቻል አለብን። አምነን ካልተቀበልን ራሳችንን ማስመለጥ አንችልም። የሆነ ነገር ለማወቅ መነሳሳት አንችልም። እግዚአብሔር ጋር ያለንን ቅርርብ ልናጣው እንችላለን። ስለዚህ በጣም መንቃት አለብን። በጣም ማንበብ አለብን። የእግዚአብሔርን ቃል አንብቡ። እኔ ትልቁ ነገር የምነግራችሁ የእግዚአብሔርን ቃል በደንብ ጊዜ ወስዳችኋል። በቃ ይጠብቃችኋል ከሁሉ ነገር እና ዓለም ላይ የተደረጉ ያሉ ነገሮችን ደግሞ በጥርጣሬ ተመልከቱ። ሚዲያ ላይ የመጣውን ነገር ሁሉ ብላችሁ አትቀበሉ። ሚዲያው ላይ የሚሰሩ ብዙዎቹ ነው የምላችሁ፣ ታዋቂዎቹ ብዙዎቹ እዚህ የጨለማው ቡድን አባላት ናቸው። ብዙዎቹ ጌታ ምስክሬ ነው የምላችሁ። ይህን እርግጠኛ ሆኜ ነው የምነግራችሁ። ስለዚህ ሁሉንም ብላችሁ አትቀበሉ። መርምሩ፣ በእግዚአብሔር ቃል መርምሩ። መንፈሳዊ ዓይናችሁ ይብራ፣ መንፈስ ቅዱስ ይግለጥላችሁ ያለውን የተደበቀውን ነገር። ሌላ ምንም አልላችሁም። ሰብስክራይብ ማድረግ እንዳይረሳ። ጸጋ ይብዛላችሁ።